መጠጣቱ መገፋቱ በነገራችን ላይ ታውቃላችሁ ከ3 ቀን በኋላ እችን ልጅ በመድኃኒት ሊገላት ነበር ጠላት። መድኃኒት መርዝ ጠጥታ እንድትሞት ብላዶ ስቃምት ራሷን እንድታጠፋ ነው። ከቆርጠንላታል ትሞታለች። እግዚአብሔር ሰዎችን እዚህ ቤት ለዛ ነው ዋጋ ከፍዬ ወገቤ እየተንቀጠቀጠ ላቤ እየፈሰሰ መጸለየው። ተስዋይ ሰዎችን ጌታ እዚህ ቤት የሚልከው ነፃ ሊያወጣ ነው፣ ሊፈውሳቸው ነው፣ ቀንበራቸውን ሊሰብር ነው። ለመጨረሻችሁና ወደ ካውሳ ወገቧን በጥቁር መቀነት አስሯት ይዟታል። አሁን ወገቧ ላይ ያለው መቀነቱ እየተቆረጠ ያለ አሁን መቆም አትችልም። የእግዚአብሔር እሳት ይበላዋል። በዚህ ሴት ውስጥ የተቀመጥክ የፍርሃት የጭንቀት መንፈስ እጅ እግሯን ያሰርክ ወደ ካውሳ በኢየሱስ የእብደት መንፈስ የሞት መንፈስ የመስተፋቅር ድግምት ወላካውስ ባይ ይኸው ነገርኳችሁ። ጠይም አልኩ። ይኸውልህ እንዴት እንደማ ሰዓት ይብላ። ይኸው ምን ልታረጋት አያችሁ? ጠይም ልጅ ያልኳቸው ፊቷ ቀጭን ይኸው ያንተ ናት። ለእግዚአብሔር ክብር አጨብጭቡ። ውሰዱት ወደ ይሄ በጣም አደገኛ መንፈስ ነው። በላይዋ ላይ የተቀመጠ ስንት ወር ሆነሽ? 7 ሀበስት የናዝሬቱ ኢየሱስ 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 የምስኪኖች ወዳጅ የተጣሉትን የምታነሳ እቺ ብላቴና አሁን ሙሉ በሙሉ ነፃ አውጣት። ምክንያቱም ጽንሱንም ሊገድል ነው የሚፈልገው፣ እሷንም ሊገድል ነው የሚፈልገው። የማየው መንፈስ ታውቃለህ፣ ጽንሱንም መግደል እሷንም መግደል። በቃ ይሄ ነው ፕሮግራሙ፣ የሰይጣኑ ዓላማ በሷ ውስጥ ያለው። ምን ልታደርጋት ነው? ልትሞት ነው። ራሷን እንድታጠፋ ነው። ቆርጠንላታል ትሞታለች። አትሞትም በናዝሬቱ በኢየሱስ ክርስቶስ። የሚገርም ነገር ነው። ቆይ አሁን እቺን ልጅ መንፈሱን ነፃ ካወጣሁት በኋላ የምነግራችሁ ነገር አለ። ጂሰስ ክራይስት በናዝሬቱ በኢየሱስ ስልጣን ዘመኗን ለቀ፣ ሕይወቷን ለቀ፣ ማህፀኗን ለቀ፣ ጽንሱን ለቀ፣ እሷን ለቀ፣ ወደ ጥልቅ ወደ ሲኦል እንድትሄድ አዝዣለሁ። 3 ጊዜ ጩና ወደ ካውሳ በኢየሱስ ጩና ካውሳ። ቀጥል። ቀጠሮ አለ ልትገላት። እጃችሁን ዘርጉ እስቲ። እሳት በሉ እስቲ። 2 3 አሁን ጊዜ አልቋል፣ ዘመን አልቋል፣ ሰዓት አልቋል። በነገራችን ላይ ታውቃላችሁ ከ3 ቀን በኋላ እችን ልጅ በመድኃኒት ሊገላት ነበር ጠላት። መድኃኒት መርዝ ጠጥታ እንድትሞት። እጃችሁን ዘርጉና እሳት ልቀቁ። በኃይል በሉ እስቲ። እግዚአብሔር ሰዎችን እዚህ ቤት ለዛ ነው ዋጋ ከፍዬ ወገቤ እየተንቀጠቀጠ ላቤ እየፈሰሰ መጸለየው። ተስዋይ ሰዎችን ጌታ እዚህ ቤት የሚልከው ነፃ ሊያወጣ ነው፣ ሊፈውሳቸው ነው፣ ቀንበራቸውን ሊሰብር ነው። የኔት አይዞሽ፣ ኢየሱስ በጣም ይወድሻል። መርዝ አጠጥቶሽ ሊገልሽ ነበር ጠላት። አንቺ አሁን ተስፋ መቁረጡን፣ ረሃቡን፣ መገፋቱን ሁሉን ነገር መቋቋም አቅቶሻል። አይዞሽ። መገፋት፣ ልጅ ይዞ መራብ በጣም አደጋ አለው። ተስፋ መቁረጥ፣ ብቸኝነት፣ መከዳት። አይዞሽ፣ ይሄን ሁሉ የናዝሬቱ ኢየሱስ ያስረሳሻል። አሜን። እጅሽን ከፍ አድርጊ።
ኢየሱስ ሆይ በይ እስቲ ኢየሱስ አንተ አባቴ ነህ፣ አንተ አባቴ እናቴ ነህ፣ ከኔ ጋር ስላለ አመሰግንሃለሁ። ይኸውልሽ ኢየሱስ ጌታሽ ብቻ አይደለም፣ አዳኝሽ ብቻ አይደለም፣ አባትሽ ነው እሱ፣ እናትሽ ነው እሱ፣ ወንድምሽ ነው፣ እህትሽ ነው። ማንም ካንቺ ጋር ባይሆን ኢየሱስ ካንቺ ጋር ይሆናል። አሜን። አንተ አይንሽን ጨፍኝ። አንተ እርኩስ መንፈስ በይ፣ አንተ እርኩስ መንፈስ ልቀቀኝና ውጣ፣ ልቀቀኝና ውጣ። አልፈልግም፣ እኔ የኢየሱስ ነኝ በይ፣ እኔ የኢየሱስ ነኝ። አንተ ክፉ መንፈስ 3 ጊዜ በታላቅ ድምፅ ጮኸ፣ ወደ ሲኦል እንድትሄድ አዝዣለሁ። ወደ ከውስጥ በኃይል ጩኸታ፣ በኃይል ጩኸታ ከውስጥ ቀጥል፣ ከውስጥ የጮህ ጩኸታ ከውስጥ ዘርጎቻችሁን እሳት በሉበት በልየጮኩታ ወደ አንድ ቀጥል፣ በኃይል ለመጨረሻችሁና ወደ ከውስጥ ሄይ በኢየሱስ ደም አንሷትስ። አይዞሽ። አቤት ኢየሱስ። ወንድሞቼና እህቶቼ ድህነት የሚባለውን ክፉ አምርሬ የምጠላው ለዚህ ነው። መገፋት፣ ብቸኝነት፣ ረሃብ። አሁን ቅድም ተናገርኩ አይደለ? እንዴት ነው የምትኖሪው ስላት የቤት ዕቃ እየሸጥኩ ነው የምበላው ነው። 10 ሰዎች አንዳንድ ሺህ ብር ይዛችሁ ቶሎ እየሮጣችሁ ነው ወደ እኔ። ጌታ ምስኪኖችን ይወዳል፣ ጎስቋሎችን ይወዳል። ሰው የጣለውን ያነሳል፣ የተረሳውን ያስታውሳል። 10 ሰው ነው ያልኳቸው። ለነገር ሁሉ ያያለው አይኖቹ ለነገር ሁሉ ያያለው። በቃ ይበቃኛል። አሁን የመጣችሁ በቂ ነው። ምስኪኖችን ይወዳል፣ ጎስቋሎችን ይወዳል። እግዚአብሔር ዘመናችሁን፣ ቤታችሁን፣ የእናንተ የሆነውን ነገር ሁሉ ይባርክ። ቁጭ በሉ ሂዱ። የናዝሬቱ ኢየሱስ ነፃ አውጥቶ ብቻ አያልፍም። በባዶነቷ ይከሳታል፣ በእራብ ይጎዳታል፣ በምን ይጎዳታል? የምትፈልገውን ነገር ማድረግ አትችልም። ኢየሱስ አባት ነው፣ እናት ነው። ስትመጪ በባዶ ስትመለሺ በሙላት። ደስ ይበልሽ። ጠቅልለሽ ያዥ። ኢየሱስ ይወድሻል። ከኢየሱስ ጋር ተጣበቂ። ኢየሱስ ደርሶልሻል። እስቲ ኢየሱስ ሆይ እወድሃለሁ በይ። ኢየሱስ ሆይ እወድሃለሁ። ካንተ ወዴትም አልሄድም በይ። ከዚህ በኋላ በይ የሚያስፈልገኝን ሁሉ ኢየሱስ ያሟላልኛል። ኢየሱስ ያሟላልኛል። አሜን። ፎጣ ስትሰጠኝ እዛ ቁጭ ብዬ ፎጣ ስትሰጠኝ ነው ማየው። እዛ ጋር ቁጭ ብለሽ በፎጣ ራሴን ስጠርግ ራሴን ይኸው ያየሽው ነገር ሆኖልሽ። እግዚአብሔር ለእንደዚህ አይነት ሰዎች ስለቀባኝ ጌታዬን እጅግ አድርጌ አመሰግነዋለሁ። አፖስትል የዛሬ አገልግሎት ድካማችን እቺን ሴት በማዳናችን ብቻ ራሱ ትልቅ ስራ ሰርተናል። ጠላቱ ይመገባቱ። በነገራችን ላይ ታውቃላችሁ ከ3 ቀን በኋላ እቺን ልጅ በመድኃኒት ሊገላት ነበር ጠላት። መድኃኒት መርዝ ጠጥታ እንድትሞት ብላኑ ስቃምት ራሷን እንድታጠፋ ነው። ቆርጠንላታል፣ ትሞታለች። እግዚአብሔር ሰዎችን እዚህ ቤት ለዛ ነው ዋጋ ከፍዬ ወገቤ እየተንቀጠቀጠ ላቤ እየፈሰሰ መጸልየው። ተስዋይ ሰዎችን ጌታ እዚህ ቤት የሚልከው ነፃ ሊያወጣ ነው፣ ሊፈውሳቸው ነው፣ ቀንበራቸውን ሊሰብር ነው። ለመጨረሻችሁና ወደ ካውሳ